እንደው በዓል ሲደርስ ግርም የሚለኝና የሚያሳስበኝ እኔም ብቻ ይሆን ወይስ እናንተም ጋር አለ? እንደው የኛም ምግብ ሲሰራ ሽታው ከሀገር ውጭና ሀገር ውስጥ ይለያያል በል። ሀገራችን ወጥ ሰርተን ወይ ደስ የሚል ወጥ ሽታው እንዴት ያውዳል ደስ ይላል ብለን ምራቅ አስውጦን ደስ ብሎን በልተን ሽታውም ወጡም እኩል ያልቃል። እዚህ ሀገር ምግብ ሰርተን በተለይ ወጥ ከሆነ ወጡ አልቆ ሳምንት ቢያስቆጥርም ሽታው ግን አለ። ሶፋው፣ የቤቱ ዕቃ፣ መጋረጃው፣ ሰው ሁሉ ይሸታል። እኔ ከብዙ ሰው መሀል ሀበሻ እንዳለ የማውቀው በዚህ ሽታ ነው። በተለይ በበዓል ሰሞን ሀበሻው ሁሉ ተመካክሮ አንድ አይነት ሽቶ የተቀባ እስኪመስል ድረስ ወንድ፣ ሴት፣ ህፃናት ሳይቀሩ አንድ አይነት ሽታ አላቸው። ወጥ ወጥ የሚል ወጥ ይዞ የሚንቀሳቀሱ እስኪመስል ድረስ ግርም የሚለኝ ተጠንቅቄ በሬን ዘግቼ ብሰራ እንኳ ሽታው ግን ቶሎ አይጠፋም። ደግሞ ከባድ ነው። እኔ በዓል ሲደርስ ከበዓል ስራ ይልቅ የሚያሳስበኝ የሽታው ነገር ነው። ገና ሳስቦ ይከብደኛል። እስቲ የእናንተን ልምድ አካፍሉኝ። ሽታውን ለማጥፋት ምን ምን ትጠቀማላችሁ? እኔ አንዳንድ ጥሩ ሽታ ያላቸው ነገሮችን በውሃ በማፍላት ሽታውን ለማጥፋት እሞክራለሁ። ነገር ግን ወይ ተቀላቅሎ ሌላ አዲስ ሽታ ይፈጥራል፣ ወይም የማፈላው ነገር ሲያልቅ መልሶ የወጡ ሽታ ይመጣል። ኧረ ሀገሬ በስንት ጣዕሟ! እንደው እዚህ ሀገር እንኳን ሰው አየሩም ቂመኛ ነው መሰል፣ የያዘውን አይለቅ።